السلام عليكم ورحمة الله وبركاته. كيف عندك معنا ሰምታችኋል የምናት ዛሬ ሐሙስ ስለሆነ ብዙ ምግብ አልሰራም። ትንሽ ባሚያ እሰራለሁ። ባሚያ ላይ ራሱ ፍልፍልና ከሙን ማለት ካራቱ የማይደረግ ምግብ ቤት። ከዛ እዚህ ጋ ደግሞ ጅጃጅ ሰንዱሽ ምናምን የሚፈልግ ካለ ባህራት የራሱ ፍልፍል አስወድና ከሙን ኩዝበረና ሽፋኑ ትንሽ ኩኩም ቱምቦ ድረ ነው የሚደረገው ማለት ነው። ዝም ብላ ቀለል ያለች ነገር ናት። ከዛ ኩዳር ደግሞ ፍልፍል ሎሚ አህመር ወአስፈር አፍደር ተረጉታላችሁ ማለት ነው። ያኔ ብዙ ሰዓት አይፈጅም። ሌላ ነገር ነው ማለት ነው ያለናት እና በተረፈ እንዴት ናችሁ? መዲያም ቀሞች ሰላም ናችሁ ወይ? ስራ እንዴት አድርጎ ይዟችኋል? ይሄው ፍልፍል ሎሚ ምናምን ጨመር። አሁን ቱንቦድራ ረስቻለሁ። ቱንቦድራ ረጋለሁ። ሀላስ ቢያንስ ግማሽ ሰዓት ምራሱ አይፈጅም። አንድ ሊተር ሰጥቼው ነው። ቀለል ያለች ነገር ናት ማለት ነው። እንደዚህ ምሳሌ ብዙ ምግብ በማሰሩ ሰዓት ቀለል ያለች ነገር መስራት የሁሉም ቤት ጠሪቃ ይለያያል። እስቲ ደግሞ የበናት እስቲ አበረታቱኝ እናንተ ሰብስክራይብ ምናምን አድርጉኝ። ምን ነው እስቲ አበረታቱኝ። እዚህ ጋር ደግሞ ለሰላጣ ዝግጅት ያለሁኝ ማለት ነው። እዚህ ጋር ኢንሻአላህ ኬክ ብርቱካን እሰራለሁኝ። ጠሪቃዬን አሳያችኋለሁ ማለት ነው።